ያሆበል 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 እንዴት አላችሁ? እንግዲህ ሽማግሌ በዚህ ሆኑልን በጀርባችን ነው ቆማችሁ ተዋደረ የመጣንበት ዋናው ምክንያት ምንድን ነው? ወይዘሪት ፍቅረት አረጋ ለልጃችን ለወጣት ብርሃኑ አለሙ ለትዳር ጋብቻ እናትና አባት ቤተሰብ ፈቃደኛ እንዲሆኑ የመጣ ነው። እናንተም ፈቃድ እንጠይቃለን። ወደ ተቀደሰ ነገር በመምጣታችሁ እግዚአብሔር አመሰግናለሁ። እናንተን የሚያህል ሰው መጥቶም ተመለሱ አትባሉ። እኛ ፈቃዳችን ነው። የአማረ ትዳር ይሆንላቸው፣ ጎጆአቸው የቀና ይሆንላቸው። እኛ ፈቅዳለን። እናመሰግናለን። የሰላም ባለቤት ኢየሱስ ክርስቶስ ሀሳብ ሊሆናችሁን እንዲያስተካክልልን የልጆቻችን ሀሳባችሁን ፍሬ ላይ እንዲውል ይፍቀድልን። እናንተም ቢሆን የእነሱን አበባ ፍሬ ለማየት ያብቃልን። መድኃኒዓለም በቸርነቱ አይለየን። ሀገሪቱ ሰላም አድርጎ እነሱ ደግሞ ነገ ፍሬ አፍርተው መቼም ዛሬ ባህሉ ይታወቃል። ልጆች ልጃችንና ልጃችሁ ያው ተፈቃቅደዋል፣ እነሱ ተፈቃቅደዋል። ወጉ ትውፊቱ እንዳይቀር አባት እናቶቻችን ያቆዩትን ያልበሚያ የማት አባት ፈቃድ ይጠየቅ ተብሎ እኛም ወደዚህ የመጣ ነው እንጂ ስለዚህን የሚያደርግ ልጅም ደግሞ አሳዳጁን የሚያስመርቅ መልካም የሆነ ልጅ ነው። መልካም ፍሬ ያፍሩ፣ እነሱ ደግሞ እንዲያፈሩ ያድርግልን። ሰላም ያሳደር አምላካችን ሰላም ያውልን። አቡነ ዘበሰማያት ያለ እውቀት በስተት የተሰራ ማይሰራ ኃጢአት እግዚአብሔር አባው ቻልዬ አባው ቻልዬ አባው ቻልዬ አባው ቻልዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለች አትከልክሏል። በፍቅር ማርኮ ልቧን የገዛ ኩራት ክብሯ ነው፣ ስጡት ይውሰዳል። ሚስቱን እንዳገር የማያስደፍር ጀግና ነው ባሏ የማያሳፍር ይበልጣል እንጂ
ከዘሮ አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ያሆ 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 ሃይሎጋ ሃይሎጋ ይሆ ሃይሎጋ ሃይሎጋ ይሆ ሃይሎጋ የወለድና ሃይሎጋ የጀግና ልጅ ሃይሎጋ መሸሻውቅም ሃይሎጋ ይሞታል እንጂ ሃይሎጋ የወለድና ሃይሎጋ የአባቱ ምትክ ሃይሎጋ ይሆናል ጀግና ሃይሎጋ የሚያብረከርክ ሃይሎጋ ይወለድና ሃይሎጋ የአያቱ ወራሽ ሃይሎጋ ይሆናል ጀግና ሃይሎጋ ብድሩ መላሽ ሃይሎጋ ይሆ ሃይሎጋ ይሆ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ቢሆንም ታጋሽ የማይቆጣ አይመለስም በሷ ለመጣ የሚያኮራት ነው በጀግንነቱ ለአገሩ ይተርፋል እንኳን ለሚስቱ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ እልል በሉለት ይድመቅ ጭፈራ ቸርነቱ ጋር ከኔ ከሰላም ባለ ሰላም ባለ ክብር ያድርግልን። እኛ መጣንበት ሁሉ የተሳካና የምንለው አቡነ ዘበሰማያት እግዚአብሔር ይባርክ። ሙሽራዬ ሙሽራዬ አበባ ገናዬ ሙሽራዬ ነይኔ ሸሙናዬ ሙሽራዬ አበባ ገናዬ ገንዘባዬ ወይን አበባ መስላ ሙሽራዬ እንዲህ አምሮባት የታደለች ሆነ እሷን ያገኛት ይበልሽ ሙልቀም ይበልሽ ሙልቀም እንዲህ ነው ሙሽራው አጠገቧ ይልቀም ነይኔ ሸሙናዬ ሙሽራዬ አበባ ገናዬ ሙሽራዬ ደሞ አበባ አበባ ደሞ አበባ አበባ ደሞ አበባ አበባ እንደ ጽጌረዳ እንደ አደይ አበባ እንደ አደይ አበባ መጣች ሙሽራን አምሮባት ተውባ እንደ ረግ ተመዛ በቃለች ተባ ከጎኗን አድርጋት እንደ በረባ እንደ ጽጌረዳ እንደ አደይ አበባን መጣች ሙሽራዋን አምሮባት ተውባ መጣች ሙሽራዋን አምሮባት ተውባ ሙሽራዬ ሙሽራዬ አበባ ገናዬ ሙሽራዬ
ሸሙናዬ አበባ ገላዬ ሸሙናዬ በአማልክቱ ኪዳን በሦስቱ ሥላሴ አሽሞንሙን ያዘ እንደ በትረ ሙሴ የጎጆ ባላነሽ የትዳር ማገር ስለ ጋብቻችን በአዋጅ ይናገር ነይኔ ሙሽራዬ ሙሽራዬ ከዘባ ገላዬ ሙሽራዬ አበባዬ ደሞ አበባ አበባ ደሞ አበባ አበባ ደሞ አበባ አበባ እንደ ጽጌረዳ እንዳደ አበባ እንዳደ አበባ መጣች ሙሽራን አምሮባት አበባ እንዳረግ ተበዛ በቃመች ሰዋን በጎፈሬ ዋቃት እንደ ብቦለባ በጎፈሬ ዋቃት እንደ ብቦለባ በጎፈሬ ዋቃት እንደ ብቦለባ በለው 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 ደስ በለው ናስታፍቂው እንግዲህ ጀግና አርግባለሽ ደግሶ አስፎክሮ ጥሎ ያገባሽ በለው 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 ደስ ይበለው እግዚአብሔር ይስጥልን። ወልደው በከብደው ለቁም ነገር ያብቃልን። እግዚአብሔር ይስጥልን። ጥሩ ነው ቤተሰብ እንደዚህ ያለ ማይረግ እንደ ቤተሰብ ደስ የሚል ጊዜ ነው። ዛሬ በውጭ ነው ተጋብቶ ወይ እንደዚህ ያለ ግን አይቻለ አላውቅም። ደግሞ ቤተሰቡ ጥሩ ቤተሰብ ነው። ቤተሰቦቹን ያደጋቸዋል። ጠዋት ተሳስሞ ይሄዱና ማታ ሲመለስ ደግሞ ይሳሳማሉ። ያን ቤተሰብ ልጆች እንደው ጸባያቸውን ቤትም የለም። ሶፈቀም እግዚአብሔር ይስጥልን። የተመረቀው ምርቃን ይቀበልልን። መድኃኔዓለም ኢየሱስ ክርስቶስ ልጆቹን ለቁም ነገር ያብቃልን። ወልደው ከብደው የሚስሙ እናንተም ደግሞ በእነሱ ፍሬ የምትደሰቱ ፍሬያቸውን አይታችሁ እግዚአብሔር የምታመሰግኑ ያድርግልን። ጋብቻው ማርተው ሆይ የሆነ ጋብቻ ነው። እናንተም እንግዲህ የነ ልጅ በቃሉ ልጅ ነች። አረጋ በቃሉ መለሰ ይባላሉ። የዚህ አባት እኔ አጎቴ ናቸው። በእናቱ ደግሞ አቶ ብዙ ነበራ ይባላሉ። የታወቁ ሰው ናቸው። እንደምናልባት እናንተና በዚህ ብናችሁ ትንሽ ታሪካቸውን ላታውቁ ትችላላችሁ እንጂ በጣም ባላባት ከሚባሉት ሰዎች ትልቆቹ ባላባት እቺ ልጅ እቺ ፍቅር ተምትባለች በእናቷም በአባቷም ሐረጓ የበዛ የታወቀ መልካም ያማረ ትውልድ ያላት ናት። እኒህ ደግሞ የስሜኑ ባላባት የራስ ገብሬ ልጅ ናቸው። የራስ ገብሬ ልጅ ናቸው። ይሄ ትልቅ ወንድሙ ነው። ስለዚህ ጋብቻውን ባለቤቱ ኢየሱስ ክርስቶስ መርጦ ልጆቹን አገናኝቷቸው ጥሩ ጋብቻ ነው። መልካም ጋብቻ ነው። በትውልድ ዛሬ አንዳንድ የሚባል ነገር አለ፣ የሚወራ ነገር አለ አይደለም? በትውልድ መሰል ይሄ ይሆናል የማይባል ሕጸጽ የሌለበት ትውልድ ነው የተጋባቸው። ልጆቻችን እነሱ ሳይሆኑ ባለቤቱ ኢየሱስ ክርስቶስ መርጦ ነው ያጋባቸው። የመልካሙን ዘር ከመልካም ዘር ያገናኛል። ስለዚህ እግዚአብሔር በቸርነቱ ከሀገር ስሜን ከሀገር ማይልኮ ነው ያገናኛቸው። እንግዲህ መቼም ስሜን ተነስቶ መጥቶ ማይልኮ ሳይጠቃጥቅ ወደ ጎንደር አይገባም። ማይልኮ ሲሆን ተወልጀብሽ ያለዛ ወልጀብሽ ምትባል ሀገር ናት። አገኘውሽ እኮ ብለውም የተሳሉባትና የፈከሩባት ሰዎቻችን ቅድስት ሀገር ናት። ማይልኮ ላይ ነው የተጋባችው። የበየዳ ባላባት ብትሆኑም
የአዳርቃይ ባላባት ብትሆኑም ይሄኛው ደግሞ በጣም የሚያኮራ ጋብቻ ነው። እግዚአብሔር በቸርነቱ ነገሮቹን አስተካክሎ ፍሬ ለማየት ያብቃን። ጋብቻቸውን የሰላም ጋብቻ የአባቶቻችን የነ አብርሃም የነ ሳራ የነ ይስሐቅ የነ ርብቃ የነ ያዕቆብ የነ ራሔል የነ ዮሴፍ የነ አስኔት ጋብቻ ሆኖ የሚያፈሯቸው ፍሬዎች ደግሞ አብርሃም ይስሐቅን እንደወለደ ይስሐቅ ያዕቆብ እንደወለደ እንዲሁም ያዕቆብ ዮሴፍ እንደወለደ እንደነዚህ ያሉ ፍሬዎች የሚያፈሩ ያድርግልን። መኖር የሚገባው ሰው በትዳር ዓለም ነው። ያለ ትዳር የሚኖረው ወይ ገዳም ገብቶ በገዳም ስም ያለዛ ደግሞ ጊዜው እስኪደርስ ሊጠብቅ ካልሆነ በቀር ሰው ብቻውን ሲኖር ይሳሳታል። የራሱ የሆነ ነገር አይኖረውምና ይሳሳታል፣ መንገድ ይጠፋዋል፣ ሕጉን ይተላለፋል፣ ትእዛዝ ያፈርሳል። ይህን አይቶ ነው መድኃኒዓለም ኢየሱስ ክርስቶስ ምን አለ? ሰው ብቻውን ሊኖር አይገባውም፣ ረዳት እንፍጠርለት። ሰው ረዳት ያስፈልገዋል፣ ሲኖር ረዳት ያስፈልገዋል። ረዳት ማለት በትዳር ውስጥ ገብታ በጎኑ ሁና አይዞህ የምትል እንዲሁም ለዚህ አሁን ለተቀመጥንበት ዓላማ የምታበቃ ሴት ናት። እንዲያ ብለው አዳም ብቸኛውን አዳምን ማን ፈጠሩ? ሔዋንን ፈጠሩ። አጋዕዝተ ዓለም ሥላሴ ሔዋንን ፈጠሩ። ሔዋን ልጆችን ስትወልድ ስንዋለድ ከአዳም ጀምሮ እስካሁን ያለው ትውልድ በዚህ ደረጃ እየመጣ ከዚህ ደርሳለን። ከኔና ከእናንተ ደርሷል። ከፍቅርተና ከብርሃኑ ደርሷል። ስለዚህ ትውልድ ማለት እግዚአብሔር የባረከው የቀደሰው ጋብቻ ማለት እግዚአብሔር የባረከው የወደደው ጋብቻው መልካም ነው፣ ምኝታውም ርኩሰት የለበትም ብሎ ቅዱስ ጳውሎስ የተናገረለት ጋብቻ ነው። ለወልፍ የምንሄድበት ወይም ደግሞ ለወልፍ የሚሄዱበት ሰዎች አይደለም። በሕግ እንደዚህ አባቴ ያውቃል እናቴ ታውቃለች፣ አባቴ ይፍቀድ እናቴ ትፍቀድ ተብሎ የተወሰነ አንተ ለኔ ትሆነ ያለህ እኔ ላንተ ሆናለሁ ተብሎ በእምነት የተጨረሰው ጋብቻ የሚባለው ይሄ። አባቶች ተቀምጠው ተባረኩ፣ ቡሩክ ቅዱስ ሁኑ፣ ውለዱ፣ ክበዱ፣ ሕጉን እንዳትተላለፉ እግዚአብሔር ነገሮችን ያስተካክላችሁ ብሎ የመረቋቸው ጋብቻ ነው ጋብቻ የሚሆነው እና ይህ ጋብቻ ያማረ የሰመረ ጋብቻ ነው። ፍጻሜያቸውን ያሳምርልን፣ ወደው ከብደው ለቁም ነገር ያብቃልን። ኑሯቸው መልካም ይሁን፣ የተባረከ ይሁን። ቤተክርስቲያንን የሚያፈቅሩ ወገንን የሚወዱ የሚጠቅሙ ለሀገር የሚቆረቆሩ ትውልዶች እንዲሆኑ እግዚአብሔር ከነሱ ጋር ይሁን። ልጃችን መልካም ልጅ ነው ብርሃኑ አለሙ እግዚአብሔር ይመስገን እንጂ አሁን ባለው መንፈሳዊ ሕይወቱ አሜሪካን ተቀምጦ ኢትዮጵያ ላሉት ልጆች ቤተክርስቲያንን እየዞረ ለቤተክርስቲያን በጎ አድራጊ ነው። አሁን በልደት እንደው ባለሳሳት በአንድ በሬ ታዲያ አንድ በሬ ለተማሪዎች ቤተክርስቲያን ለሚያገለግሉ ተማሪዎች የኔቢቶችን ከ500 600 ያላነሰ ሰው ይዘክራሉ። ዛሬ ብቻ አይደለም ሁሉ ጊዜ ነው። በየሴክተሩ ለሚደረጉ መልካም ስራዎች ሁሉ የሚያደርግ ልጃችን ነው። እግዚአብሔር ደግሞ በቸርነቱ ፈቅዶ አሁን ብቸኛውን ወደ ትዳር ጨምሮልናል። እንግዲህ እነሱ አሁን ሁለት ናቸው አንልም፣ አንድ አካል ናቸው፣ አንድ አምሳል ናቸው። የእናንተ ልጅ ከዛሬ ጀምሮ እናቷን አባቷን ሳይሆን ባሏን ነው የምትከተል። እሱም ከዛሬ ጀምሮ እህቴን ወንድሜን አባቴን እናቴን ሳይሆን ትዳሩን ሚስቱን ነው የሚከተል። ከዚህ በኋላ አንድ አካል ናቸው እነሱ። ሁለተኛ አካል ተብሎ የሚጠራው ከነሱ የሚፈራው ፍሬ ብቻ ነው እና የዚህ ባለቤት ኢየሱስ ክርስቶስ ነገሮችን ያስተካክል፣ ይባርክ፣ ይቀድስ፣ ሀገሩ ሰላም ጋር እነሱ ወደ ማየት ያብቃል። ባሉት ሁሉ ይጠብቅልን። መድኃኒዓለም የቸርነቱን ስራ ይስራልን። እናንተም ደግሞ ለዚህ በረከት ያበቃችሁ ይህን ለማየት ያበቃችሁ መድኃኒዓለም ስም የተመሰገነ ነው። እናንተም ታመሰግኑት እንጠይቃለን። እኛም እግዚአብሔር ይስጥልን፣ በቸርነቱ አይለየን፣ ሰላም ያሳደረ ሰላም ያውለን። ይህን ዘመነ ቅበላውን በሰላም አሳልፈናል፣ እዚህ ደርሰናል። አሁን ደግሞ ጾሙ መጥቷል። ጾሙን ጾመን ትንሣኤውን እንድናይ ይፍቀድልን አምላካችን። ሰላም ያሳደረ ሰላም ያውለን። ከሰንበት በረከት ረድኤት ይክፈለን። አቡነ ዘበሰማያት እግዚኦ ውስጥ ተመጽቃላ የእቲ መንግስት ገብርኤል መልአክ ወዘተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመይስ ያለ እውቀት በስተት የተሰራ መሰራት ያለ እግዚአብሔር ባርክ፣ እግዚአብሔር ቀድሰን በረከት ያድልልን። ስራ ዝክር ያድርግልን።
ሙሽሮች ትዳር በይፋ ታወጀ የቤተ ዘመዱ የቤተ ዘመዱ ሙሽሪት ያላችሁ ሙሽራው ያላችሁ ዘመድን ያላችሁ ቤተሰብ ያላችሁ ጓደኛን ያላችሁ ጎረቤት ያላችሁ ለጥፍር ቆረጠው ለጀንደር ገጠው ለጥፍር ቆረጠው ለጀንደር ገጠው ገና ከጅምሩ አብረው እማሞ ሸቦ ሸባዬ እማሞ ሸባዎ ሸባዬ እማሞ ሸባዎ ሸባዬ እማሞ ሸባዎ ሸባዬ እማሞ ሸቦ እማሞ ሸቦ እንበል እንጂ ኃይሎ ጋሽቦ የተባረከ መልካም ጋብቻ ተመሰረተ ሶስቱ ጉልቻ እማሞ ሸባዎ ሸባዬ እማሞ ሸባዎ ሸባዬ እማሞ ሸቦ እማሞ ሸቦ ዛሬ ነው ማለት ኃይሎ ጋሽቦ ሙሽራው መሃል ካባ ደርቦ ሙሽሪት አምራ በወርቀ ዘቦ ዘመድ አዝማዱ ዙሪያውን ገቦ ወሸቦ ሸቦ ነው ተሰባስቦ ወሸቦ ሸቦ ነው ተሰባስቦ ወሸቦ ሸቦ ነው ተሰባስቦ አንዳለብሽ አይዞ ሙና 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 አርሶ ካላጨደ ጥገት ካላረባ አቻ ተስማሚውን መርጦ ካላገባ ሰረገላ አስጭኖ ካለበት ሰገባ በሌጣው ወንድ ነኝ ማለት ሊረባ ሞልሟልዬ ለውሎ አዳርማ አማን ነው ወገን ጋብቻ ነው እንጂ ለወንድ ልጅ ግሉ ለአገር ለወገኑ የሚታመነው ጎጆውን መልሶ ትዳር ዞቢያው ነው ዞቢያው ነው ዞቢያው ነው ዞቢያው ነው የምን ወንደላጤ የምን ብቸኝነት ባልባችን ካለ ፍቅር ታማኝነት አብሮ መጓዝ እንጂ የሕይወት ጉዞ ቃል ኪዳን ሰንቆ ውሃ አጣችን ይዞ አምባው ጃልዬ አምባው ጃልዬ አምባው ጃልዬ አምባው ጃልዬ አምባል ጃልዬ አምባው ጃልዬ ሎጋው ሙሽራ ማጎብላልዬ ሙሽሪቱማ ናይ ሞንሞንዬ የኖሽቶ እማንተን ያየ
የውበትሽ ተገናኝተን እየበላን እየጠጣን የምናስበው ሁሉ ተወያይተንበትን መሰረት ጥለናል። የመሰረቱ እድገቱ አወጣጡ የሚታየው ደግሞ በሚቀጥለው ጾም ጨርሰን ሊሆን ይችላል። ያ እንግዲህ አንድ እንትን አለ። ያ ሆኖ ለማየት ያልቃል። መድኃኒዓለም ሰላም ያሳድረን። ሱባኤያችን በሰላም ጀምረን እንድንፈጽም ይፍቀድልን። የቀጠሮ ባለቤት ኢየሱስ ክርስቶስ ነው። ያሰቡትን የሚያስተካክል የጀመሩትን የሚያስፈጽም ስለሆነ ተፈጽሞ ለማየት ያልቃል። አሁን ዘበሰማያት አይሰራ ኃጢአት እግዚአብሔር ይፍታንም ልገናኝሽ መቼስ እግር ዜጋ ነው ያገሬ ሰው እያለ ነው የሚያገናኘንና አገር አባቴ የዘመድ ወራ